ታውቃለህ ዓለም አንተን የምታይ ዛሬ ባለህበት ቦታ ላይ ሆነ አይደለም። ዓለም አንተን የምትመዝን ካለህበት ተነስተህ ለመሄድ በምትወስደው እርምጃ እና በምታመጣው ለውጥ ነው። ብዙ ጊዜ እኔ ምን እቀይራለሁ እኔ እኮ ተራ ሰው ነኝ ብለን እናስባለን። ነገር ግን ታላላቅ ዓለማችን ታሪኮች የተቀየሩት ይህንን በማድረግ ለውጣቸውን ለዓለም ባሳዩ ጥቂት ቁርጠኛ ሰዎች ነው። ዛሬ የምነግርህ ተራ አነሳሽ ንግግር አይደለም። ዛሬ የምነግርህ በተግባር የምታየው ዓለምን የምታስደምበት እና የራስህን ምርጥ ስሪት የምትፈጥርበት ፍኖተ ካርታ ነው። ዝግጁ ከሆንክ ይህንን በማድረግ ለውጥህን ለዓለም አሳይ። እንኳን ወደ ቻናላችን በደህና መጣችሁ። አንደኛ ለውጥ የሚጀምረው ከማንነት ቀውስ ነው። ለውጥን ለዓለም ለማሳየት መጀመሪያ በራሲ ዓለም ውስጥ ትልቅ ለውጥ መምጣት አለበት። ብዙዎቻችን ውጤቱን ለዓለም ማሳየት እንፈልጋለን፣ ነገር ግን ውጤቱ እንዲመጣ የሚያደርገውን ማንነት አንገነባም። ታዋቂ ጸሐፊ ጄምስ ክለር አቶሚክ ሀቢት በተባለው መጽሐፍ ላይ ምን ይላል? እውነተኛ የባህሪ ለውጥ የማንነት ለውጥ ነው ይላል። ለምሳሌ ክብደት መቀነስ እፈልጋለሁ ከማለት ይልቅ እኔ ጤናማ ሰው ነኝ ብለህ አስብ። ጤናማ ሰው ምን ያደርጋል? ጠዋት ይነሳል፣ ስፖርት ይሰራል። ሀብታም መሆን እፈልጋለሁ ከማለት ይልቅ እኔ ስራ ፈጣሪ እና ባለራዕይ ነኝ ብለህ ራስህን አሳየም ነው። ዓለም ያንተን ለውጥ እንድታይ ከፈለክ መጀመሪያ በመስታወት ውስጥ የምታየውን ሰው ቀይረው። ይህንን ለማድረግ ዛሬውኑ ውሳኔ ያስፈልጋል። ትላንት የነበርክበትን ስህተት፣ ትላንት የነበረህን ስንፍና እዛው ትናንትና ላይ ቅበረው። ዛሬ አዲስ ቀን ነው። አዲስ ማንነት ይዘህ ተነስ። ሁለተኛ ለዓለም የምታሳየው ይህንን ተግባር ነው። ለመሆኑ ለዓለም የምታሳየው ለውጥ ምንድነው? እንዴትስ ነው የምታሳየው? መልሱ ቀላል ነው። ስራህ ጥራት እና በጽናትህ። ዓለም በወሬ አታምንም። ዓለም የምታምነው በተግባር ነው። ሰዎች አረገዋለሁ፣ እቀይረዋለሁ፣ እሰራዋለሁ ስሉ ይሰለቻሉ። ዓለም የምትፈልገው ይኸው አድርጋለሁ የሚል ውጤት ነው። በመጀመሪያ በዝምታ ስራህን ለዓለም ከማውራት በፊት በውጤቱ ድምጽህን አሰማ። በየቀኑ የምታደርጋቸው ጥቃቅን ስራዎች፣ ሌሊት የምታደርገው ጥረት፣ ማንም ሳያይ የምታፈሰው ላብ እሱ ነው ለውጥህን ለዓለም የሚያሳየው። ሁለተኛ ልዩ ሁን። የምታደርገው ማንኛውም ነገር በልዩ ጥራት አድርጎ። ቢሮ ውስጥ የምትሰራ ከሆነ ያንተ ፋይል ሁል ጊዜ ምርጥ ይሁን። ለዓለም ለውጥህን የምታሳየው በስራህ ጥራት ላይ ፍርማህን ስታሳርፍ ነው። ዓለም ተራ ሰዎችን አትከታተልም። ዓለም የምትከተለው ጥራትን እና ለውጥን ነው። ሶስተኛ እንቅፋቶችን እንደማገዶ ተጠቀምባቸው። ጉዞ ቀላል ነው ብዬ አልዋሽህም። ለውጥን ለዓለም ለማሳየት ስትነሳ መጀመሪያ የሚገጥሙ ፈተናዎች ናቸው። ስትጀምር የሚያሾፉብህ፣ አትችልም የሚሉህ ወይም ያቀድከው ነገር ተሰናክሎ ወደ መሬት የሚጥል ሁኔታዎች ይፈጠራሉ። ነገር ግን አስታውስ፣ አልማዝ ውድና የሚያብረቀርቅ ድንጋይ የሚሆነው በከፍተኛ ሙቀት ጫና ውስጥ ካለፈ በኋላ ነው። አንተ ለዓለም የምታሳየው ውብ አልማዝ ለመሆን ጫናዎችን መቋቋም አለብህ። ፈተናዎች ሲመጡ አታማርር። ለምን እኔ ላይ ደረሰ አትበል። ይልቁንም ከዚህ ምን እማራለሁ፣ እንዴትስ በበለጠ እወጣለሁ በል። እንቅፋቶች መንገድህን እንዲዘጉ አትፍቀድላቸው። እንደ ማገዶ ተጠቀምባቸው። በውስጥህ ያለውን እሳት እንዲያቀጣጥል አድርግ። ወድቀህ ስትነሳ፣ ተሰብረህ ስትጠገን ዓለም ያንተን ጥንካሬ ታያለች። እውነተኛ ለውጥ የሚለካው በሰላም ጊዜ ሳይሆን በማዕበል ውስጥ ስትጸና ነው። ወዳጆቼ የዓለም ታሪክ ገና አልተጻፈም። ያንተም ምዕራፍ ገና አልተጠናቀቀም። ዛሬም ወስዶ የምትወስዳት አንዲት ትንሽ እርምጃ ነገ ትልቅ ታሪክ ትሰራለች። ሰነፍ መሆንህን፣ ተስፋ መቁረጥህን ወይም ተራ ሰው መሆንህን ለዓለም አታሳይ። ይልቁንም ጠንካራ መሆንህን፣ ባለራዕይ መሆንህን፣ የማይበገርነትህን አሳይ። ይህንን በማድረግ ለውጥህን ለዓለም አሳይ። ዛሬውኑ ተነሳ፣ ስራህን ጀምር፣ ራስን ቀይር። ይህ ቪዲዮ ጥንካሬ እንደሆናችሁ ተስፋ አደርጋለሁ። እናንተስ ህይወታችሁን ለመቀየር ዛሬ የምትወስዳት የመጀመሪያው እርምጃ ምንድናት? ኮሜንት ላይ ጻፉልኝ፣ እንወያይበታለን። ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። ጓደኞቻችሁን ሼር አድርጉ። እንደዚህ አይነት ህይወት የሚቀይሩ ይዘቶች እንዳያመልጣችሁ ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ለውጣችሁን ለዓለም እያሳያችሁ በሰላም ቆዩልኝ። አመሰግናለሁ።